ምኒልክ ሀቱዳ ቅዱስ ጊዮርጊስ ወይም ደግሞ ሴንት ጆርጅ አድዋ ላይ ዘምተዋል ብለው ደግሞ ይናገራሉ። ለኔ እንዴት እንደሆነ ባይገባኝም አንተ ግን እዚህ ላይ ምን ትላለህ? አልዘመተም ብለህ ተናግረ ነበር። ኖርማሊ ምኒልክ ሌባ ነው። ለኔ ምኒልክ ሌባ ነው ብዬ ነው ማምነው። የሚያስረዳኝ አካል እስካልመጣ ጠቅላይ ሚኒስትር ሐውልት አቆመ አላቆመ አይዶም ማይ እንዳያገባኝ ይፈልጉ ማምለክ ይችላሉ። ለኔ ምኒልክ ሌባ ነው፣ ወንበዴ ሽፍታ ነው። ታየ ብሏል። ታየ ትንሽ ጥሩ ነው ብዬ አስባለሁ። መድኃኒት ነው። ቁማጣ ካላሉት ገብቶ ይፈተፍታል ብሏል እና አማርኛ ተናጋሪ ኦነግ ነኝ ብሎ ተናግሯልና ወንደርፉል። በቃ እንዲህ አይነት ሰው ነው የሚያስፈልጋቸው ነው። እና ኦሮሞ ያየ ባጎረሰ የተነከሰ ህዝብ ነው። ገባ አይደል? እነዚህ የናጡት ነካሾች የመጨረሻ ባንጎራበቱ ለምፈልጋቸው ማህበረሰቦች ናቸው እንደዚህ አይነት ሰዎች። የአጼ ምኒልክ አባት አጼ ቴዎድሮስ እየመጡ እንደሆነ ሲያውቁ በድንጋጤ ሞቱ ይላል። አንደኛው ደግሞ ተዋክተው ሞቱ የሚልም ደግሞ አለ። በ3 ቀን ውስጥ ኦሮሞ ይሄን አዲስ አበባ ሰገጤ አባቱን የማያቅ የአንጋሳ እንዳለው የምንትራፊ ነው ያለው ትንሽ አፌ ስለተጠመቀ እንጂ አባቱን የማያቅ የአንድ ቀን የስተት ልጅ ሁላ ቆን ተሰበሰበው እዚህ። ስለዚህ ይሄን ልኩን ማስገባት ይችላል። ለኦሮሞ በጣም ኢዚ። እኔ ገና ኢትዮጵያን እየተዋወቅኳት ነው። ወራንም ስለግሬ ገና ኢትዮጵያን እየተዋወቅኳት ነው። እስካሁን ይኖርኩባት ኢትዮጵያ ጥያቄ ስለፈጠረችብኝ አሁን ኢትዮጵያን እየተዋወቅኳት ነው እንዳዲስ። ቀያይ ኦሮሞ ፈረሰኞችን አልቻልናቸውም የሚል አንድምታ ያለው መልእክት ነው። በዛ በጦርነት ላይ የራሳቸውን ሐሳብ ሲሰነዝሩ የያዕቆብ አይነት አጭበርባሪ መንፈስ ያለበት ሰው ነው ምኒልክ ማለት። ያዕቆብ ራሱ ባልሰራው ወጥ ነው አይደል ሄዶ በኩርና የወሰደው። ኦሮሞ ይጠቅማል ከተባለ አብን የሚስራው ህዋት የሚስራው ጃልመሮ የሚስራው ዶንት ማይንድ ብልጽግና የሚስራው ማንንም የሚስራው አክሴፕት አደርጋለሁ። እነሱ የሌላቸውን ነገር በነገራችን ላይ በማጣጣል የሚታወቁም ናቸው። አሁን ኦሮሞ ቦቴ ሲያጠልቅ እነሱ በእግራቸው ነበር የሚሉት። ለዚህ ደግሞ ዶክተር ደሳለኝ ጫኔ ምስክር ናቸው። ኦሮሞ አማራ ጫማ አያጠልቅም ጫማ የለውም ብለዋል። መጽሐፍ ቅዱስ ሲናገር ሰከራ አይልም እንጂ እንደ መጽሐፍ ቅዱስ ስታይ ቃና ዘገሊላ ላይ ወይን ጠጅ ሲያደርግ ወይን ጠጅ ሆነው መቼም ጁስ አልበጠበጠም። አንዳንድ ጴንጤ ያለ ሲያመናፍስ እሱም ደግሞ በአቡነ መርቆሪዎስ ህይወት ማለፍ ወይም ደግሞ ወልፈተ ህይወት ደስታህን ገልጸሃል። እኔም ፈልጋት ኢትዮጵያ ብሔር ብሔረሰብን አክብራ የምትኖር ኢትዮጵያ አንድ ሰው የሚጠራበት አንድ ሰው የሚጠራላት ኢትዮጵያ ባፍንጫዋ ትተከልነች። አማራን ኦሮሞ እንዲህ የተሸከመው አሁን ሰልችቶት በቃናል እንጂኛ ተሸከመን ነው ያኖርነው። አፋቸውን፣ ስድባቸውን፣ ነውራቸውን ለከት የሌለው ማለት ብልግና ልቃፍ ይሄን ተሸክመው ነው የኖረው ኦሮሞ። የአድዋ በዓልና የካራማራ በዓል እየተከበረ ነበርና ከነሱ መካከል ደግሞ አንደኛው መፈክር ምን ይላል? ጅቡ ሲገባ አህያው ወጣ የሚል። ይሄ ህዝብ ኦሮሞ ነው። ወደደም ጠላም ኦሮሞ ኢትዮጵያን ይሸፍናል። ከኦሮሞ ጋር የሚስማማ በሰላም ይኖራል። ኦሮሞ ማንንም አይነካም። እኔ አይገርመኛል ከኦሮሞ ጋር መኖር በራሱ መታደል ነው ብዬ ነው ማለት። አንዴ ጠቅላይ ሚኒስትሩ የቀኝ ጅብ ምናምን ብሎ አለበት። ግን እኔ አሁን የሰው ጅብ አለ ብያለሁ። የሰው ጅብ ሰማይወድ በቁም ሰው መብላት የሚፈልግ የሰው ጅብ አለ ብዬ ነው ማምነው። አማራ በደንብ ይሄ አለውልሽ ለኢትዮጵያ ያለኔ ለኢትዮጵያ የሚያስብ የለም። እግዚአብሔርና የእግዚአብሔር መልአክ በፊታችሁ ቆመዋል ዘንድሮ። እዚህ ሰው በላ ከሆነ ከእንደዚህ አይነት ሰዎች ጋር መኖር አስፈላጊ አይደለም ብዬ ነው። እኔ እንደ አብርሃም እና እንደ ሎጥ ነው ማምነው። ከአማራ ክልል ጋር ኮምፕሊትሊ መለያየት አስፈላጊ ነው። በጠበጧት ሀገር እያለ ታሞ አልጋ ላይ ሲማቀቅ አንድ ሰው እንጀራ ያላደረሰለት ሲሞ ጥልቅ ሐዘን ተሰምቶኛል ምናምን ይላል። ጥልቅ ደስታ ነው ሊሰማህ የሚገባው። ሰውየው አልጋ ላይ እየተሰቃየ አንድ ቀን አንተ እንጀራ አላደረስክለት፣ ልብስ አላጠብክለት፣ እግሩን አላጠብክ። እኔ ስለጠላውብህ አንተ ሃይማኖት ዝቅ የሚልክ መስሎ ከተሰማ ድሮም ዝቅ ያለ ነው ማለት ነው። እኔ ማንንም ሃይማኖት እንትን ማለት ሐሳቡ የለኝም፣ አመለካከቱ የለኝም። አንተ ኦሮሞነት ነው ላንተ ቫልዩ ያለው ወይስ እምነት ነው ላንተ ቫልዩ ያለው? ወይስ ማንነቴን የሚያጠለሽብኝ ማንነቴን የሚገፋብኝ ሃይማኖት በአፍንጫውም በእግሩም በጭንቅላቱም ይቁም አያገባኝም። በማረፋቸው ግን ተሰቃይተዋል። ጋር እኔ አያቸዋለሁ ስቴጅ ላይ ሰዎች እየደገፉ ሲያወጧቸው ወይ ጌታ ሆይ ነው እንዴ እንደዚህ ከመሆን ቢያርፉ ይሻላል። ወርቁ አይተ ነው አይ በለሃል ለአማራ እንኳን እንደማያስብ ነው የምታየው።